ወደ አሜሪካ ለመጓዝ ወይም ቤተሰባችሁን ለመጠየቅ እቅድ አላችሁ? እንግዲያውስ ይህንን አዲስ መረጃ የግድ መስማት አለባችሁ። የአሜሪካ መንግስት በቅርቡ በአንዳንድ የአፍሪካ ሀገራት ላይ እጅግ ጥብቅ የሆኑ የቪዛ እገዳዎችንና የአሰራር ለውጦችን አውጥቷል። ከእነዚህ ሀገራት መካከል ደግሞ በሚያሳዝን ሁኔታ ሀገራችን ኢትዮጵያ አንዷ ሆና ተመዝግባለች። የዶናልድ ትራምፕ አስተዳደር ባሳለፈው አዲስ ውሳኔ መሰረት በ75 የዓለም ሀገራት ላይ የስደት ወይም የቋሚ ነዋሪነትን ቪዛ እንዳይሰጥ ታግዷል። ከእነዚህ ሀገራት መካከል ብዙዎቹ የሚሆኑት የአፍሪካ ሀገራት ሲሆኑ ናይጄሪያ፣ ግብጽ እና ኢትዮጵያ በዋነኝነት ተጎጂ ሆነዋል። ይህም ማለት ብዙዎቹ በጉጉት የሚጠብቁት የግሪን ካርድ የቪዛ ሂደት ላይ ትልቅ እንቅፋት ፈጥሯል። ለመሆኑ አሜሪካ ይህንን ውሳኔ ያስተላለፈችው ለምንድን ነው? ዋነኛው ምክንያት ስደተኞች አሜሪካ ከገቡ በኋላ በመንግስት እርዳታ ላይ ጥገኛ ይሆናሉ በሚል ስጋት ነው። ነገር ግን ነገሩ በዚህ ብቻ አያበቃም። ለቱሪስት እና ለንግድ ቪዛ የሚያመለክቱ የኢትዮጵያ ዜጎች ቪዛ ከመሰጠቱ በፊት ከ10,000 እስከ 20,000 ዶላር የሚደርስ የዋስትና ገንዘብ ወይም ቪዛ ቦንድ እንዲያስይዙ የሚያስገድድ ሕግ ጸድቋል። ለመሆኑ ይህ ቪዛ ቦንድ ወይም የቪዛ ማስከበሪያ ገንዘብ ምንድን ነው? አዲሱ ሕግ እንደሚለው ለቱሪስት ወይም ለንግድ ቪዛ የሚያመለክቱ የኢትዮጵያ ዜጎች ቪዛ ከመሰጠቱ በፊት ከ10,000 እስከ 20,000 የአሜሪካ ዶላር የዋስትና ገንዘብ ማስያዝ ይጠበቅባቸዋል። ይህንን ወደ ሀገራችን ገንዘብ ስንቀይረው ደግሞ ከ1.2 እስከ 2.5 ሚሊዮን የኢትዮጵያ ብር ይደርሳል። አዎ በትክክል ሰምታችሁታል፣ እስከ 2 ሚሊዮን ከግማሽ ብር። የአሜሪካ መንግስት ይህንን ያደረገበት ዋና ዓላማ ተጓዦች በቪዛቸው ከተፈቀደላቸው በላይ አሜሪካ ውስጥ እንዳይቀሩ ወይም ኦቨርስቴይ እንዳያደርጉ ለመከላከል ነው። በሌላ አነጋገር ያ ሁሉ በሚሊዮን የሚቆጠር ብር ተጓዡ በተባለው ጊዜ ውስጥ ወደ ሀገሩ እንዲመለስ እንደ ትልቅ ማስገደጃ ወይም ዋስትና ሆኖ ያገለግላል ማለት ነው። ነገር ግን መልካሙ ዜና ይህ ገንዘብ ሙሉ በሙሉ አይወረስም። አመልካቹ የጠየቀውን ቪዛ ከተከለከለ ወይም ደግሞ ቪዛ አግኝቶ አሜሪካ ከገባ በኋላ በተሰጠው የጊዜ ገደብ መሰረት ወደ ኢትዮጵያ በሰላም ከተመለሰ ያስያዘው 2 ሚሊዮን ከግማሽ ብር በሙሉ ይለቀቅለታል። ይህ ሁሉ ጥብቅ መመሪያ ቢኖርም ለሀገር ውስጥ ተጓዦች አንድ መልካም ዜና አለ። በኢትዮጵያ በአዲስ አበባ የሚገኘው የአሜሪካ ኤምባሲ መደበኛ የቪዛ አገልግሎቶችን መስጠቱን አላቋረጠም። እንደውም ኤምባሲው ለአካባቢው ሀገራት እንደ ዋና የቪዛ ማዕከል ወይም ሪጂናል ሀብ ሆኖ እንዲያገለግል ተመርጧል። የእኛ ሁኔታ ከሌሎች የአፍሪካ ሀገራት ጋር ሲነጻጸር የተሻለ ነው የሚባለው ለዚህ ነው። ምክንያቱም የአሜሪካ የውጭ ጉዳይ ሚኒስቴር ባሳለፈው አዲስ ውሳኔ በ25 የአፍሪካ ከተሞች የሚገኙ ኤምባሲዎች መደበኛ የቪዛ አገልግሎታቸውን መስጠታቸው ሙሉ በሙሉ አቁመዋል። ለምሳሌ የጎረቤታችን ኤርትራ አስመራ ኤምባሲ እና የናይጄሪያው አቡጃ ኤምባሲ አገልግሎታቸውን ዘግተዋል። ይህ ማለት በእነዚህ ሀገራት የሚኖሩ ዜጎች አሁን ቪዛ ለመጠየቅ ብቻ ወደ ሌላ ሀገር መጓዝ አለባቸው ማለት ነው። ለምሳሌ አንድ የኤርትራ ዜጋ ለአሜሪካ ቪዛ ቃለ መጠይቅ ለማድረግ ወደ አዲስ አበባ መምጣት ግድ ይለዋል። ይህ ደግሞ ተጨማሪ የሆቴል፣ የትራንስፖርትና የቪዛ እንግልትን ይዞ መጥቷል። ነገሩ ከቪዛ ማዕከላት መዘጋትና ከገንዘብ ማስከበሪያ በላይ ይሄዳል። የአሜሪካ መንግስት በአንዳንድ ሀገራት ላይ ሙሉ በሙሉ የጉዞ እገዳ ወይም ትራቨል ባን ጥሏል። ለምሳሌ እንደ ሶማሊያ፣ ማሊ፣ ቡርኪና ፋሶ፣ ኒጀርና ሊቢያ ያሉ ሀገራት ዜጎች በብሔራዊ ደህንነትና በቂ ማንነት ማረጋገጫ ስርዓት የላቸውም በሚል ወደ አሜሪካ እንዳይገቡ ሙሉ በሙሉ ተከልክለዋል። ይህ አዲስ ጥብቅ መመሪያ ለቱሪስቶች ብቻ ሳይሆን ወደ አሜሪካ ሂደው ለመማር የሚያስቡ ተማሪዎችና ለሕክምና ለሚጓዙ ታካሚዎች ትልቅ ፈተና ሆኗል። ምንም እንኳን የቪዛ ማስከበሪያ ገንዘብ ወይም ቦንዱ በዋነኝነት ለቱሪስት ቪዛ ቢሆንም አጠቃላይ የቪዛ ማጣራት ሂደቱ እጅግ የጠበቀ በመሆኑ የቪዛ ማግኘት እድሉ በጣም አጥብቦታል። በዚህ ምክንያት በርካታ አመልካቾች የቪዛ ቃለ መጠይቅ ክፍያ ከከፈልን በኋላ ቪዛው ከተከለከልን ገንዘባችን በከንቱ ይባክናል በሚል ስጋት ውስጥ ወድቀዋል። ታዲያ በእንደዚህ አይነት ጥብቅ የህግ ወቅት ለቪዛ ቃለ መጠይቅ ሲኬድ ምን አይነት ዝግጅት ያስፈልጋል? አሁን ባለው ሁኔታ ከቪዛ መኮንኑ ጋር በሚደረገው ውይይት ላይ ከምንም ጊዜ በላይ ግልጽ እና እውነተኛ መረጃ መስጠት ግድ ይላል። የምታቀርቡት የጉዞ ዓላማ፣ የምትሄዱበት ቦታ እና እዚያ የምትቆዩበት ጊዜ በትክክለኛ የተጠናና አሳማኝ መሆን አለበት። ከሁሉም በላይ ጉዟችሁን ጨርሳችሁ ወደ ኢትዮጵያ በእርግጠኝነት የምትመለሱ መሆናችሁን የሚያሳይ ጠንካራ ማስረጃ ማቅረብ ይኖርባችኋል።
ይህ ስትሮንግ ታይስ ይባላል። ለምሳሌ በሀገር ውስጥ ያላችሁን ቋሚ ስራ፣ ህጋዊ ንግድ፣ የቤተሰብ ኃላፊነት ወይም ንብረት፣ ተጓዡ ወደ ትውልድ ሀገሩ ለመመለስ ያለውን ቁርጠኝነት የሚያሳዩ ዋና ዋና ነጥቦች ናቸው። ከዚህ በተጨማሪ ለቱሪስትና ለንግድ ቪዛ የምታመለክቱ ከሆነ ኤምባሲው የቪዛ ማስከበሪያ ገንዘብ ወይም ቦንድ እንድታስይዙ ቢጠይቃችሁ ያንን በሚሊዮን የሚቆጠር የኢትዮጵያ ብር ለመክፈል ዝግጁ መሆናችሁን የሚያሳይ የባንክ መግለጫ ወይም ባንክ ስቴትመንት መያዝ ሳይጠቅም አይቀርም። ታዲያ ይህ ሁሉ ዝግጅት ተደርጎ ቪዛው ቢከለከል ምን ይከሰታል? እዚህ ላይ በጥንቃቄ ማወቅ ያለብን ነገር አለ። ቪዛው ከተከለከለ አስቀድማችሁ በቃለ መጠይቅ የከፈላችሁት መደበኛ የኤምባሲ ክፍያ ወይም ኤምአርቢ ፊ በፍጹም ተመላሽ አይሆንም። ነገር ግን ቀደም ሲል የጠቀስነውን የዋስትና ገንዘብ ወይም ቪዛ ቦንድ ገና ካልተከፈለ ወይም ከተከፈለ በኋላ ቢሆንም ሙሉ በሙሉ ይመለስላችኋል። ይህ አዲስ ህግ በሀገር ውስጥ ያሉትን ብቻ ሳይሆን አሜሪካ የሚኖሩትን ዲያስፖራዎችን በእጅጉ አሳዝኗል። ብዙዎቹ በናፍቆት የሚጠብቋቸውን ወላጆቻቸውን፣ እህትና ወንድሞቻቸውን ወይም የቅርብ ዘመዶቻቸውን ወደ አሜሪካ በመጋበዝ ለአጭር ጊዜ ቢሆንም አብረው ለማሳለፍ የነበራቸው እቅድ አሁን በትልቅ ስጋት ውስጥ ወድቋል። በተለይ እስከ $20,000 ወይም 2.5 ሚሊዮን ብር የሚደርሰውን የዋስትና ገንዘብ በሀገር ውስጥ ያሉ ቤተሰቦች መክፈል ስለማይችሉ ይህ ጫና በቀጥታ የሚያርፈው አሜሪካ ባለው ዲያስፖራ ላይ ነው። ይህም በዲያስፖራው ማህበረሰብ ላይ ተጨማሪ የኢኮኖሚ ጫና ፈጥሯል። ታዲያ ይህ የቪዛ እገዳ ወይም ጥብቅ ህግ እስከ መቼ ነው የሚቀጥለው? በርካታ የፖለቲካ እና የቪዛ ባለሙያዎች እንደሚሉት ከሆነ ይህ ውሳኔ በቀጥታ ከአሜሪካ ወቅታዊ ደህንነትና የስደት ፖሊሲ ጋር የተያያዘ ነው። ስለዚህ ፖሊሲዎቹ እስካልተቀየሩ ወይም ደግሞ በሀገሪቱ መካከል አዲስ ስምምነት እስካልተደረገ ድረስ ህጉ ለረጅም ጊዜ ሊቀጥል እንደሚችል ይገመታል። ይህ አጠቃላይ ሁኔታ በአሜሪካና በአፍሪካ ሀገራት መካከል ያለው የዲፕሎማሲ ግንኙነት ላይም የራሱ የሆነ ተጽዕኖ ማሳረፉ አልቀረም። በተለይም እንደ ኢትዮጵያ ያሉ ታሪካዊ ግንኙነት ያላቸው ሀገራት የዜጎቻቸውን የጉዞ መብት ለማስከበርና የቪዛ ሂደቱን ለማስቀጠል ከቪዛ መኮንኖችና ከአሜሪካ የውጭ ጉዳይ ሚኒስቴር ጋር የተለያዩ የዲፕሎማሲ ውይይቶችን ሊያደርጉ እንደሚችሉ ይጠበቃል። ስለዚህ ወደ አሜሪካ ለመጓዝ የምታስቡ ተጓዦች ማናችሁም የቪዛ ማመልከቻ ከመጀመራችሁ በፊት በየቀኑ የሚወጡ አዳዲስ መረጃዎችን መከታተል አለባችሁ። ከአስፈላጊ ሰነዶች ዝግጅት ጀምሮ እስከ የገንዘብ አቅም ማረጋገጫ ድረስ ያሉትን ነገሮች አስቀድሞ ማወቅ ከከንቱ ኪሳራ ያድናል። በአጠቃላይ አዲሱ የአሜሪካ የቪዛ ፖሊሲ በአፍሪካ ሀገራት በተለይ በኢትዮጵያ ዜጎች ላይ ትልቅ ተጽዕኖ ማድረሱ አልቀረም። ከፍ ያለ ዋስትና ገንዘብ ወይም የቪዛ ቦንድ ጥያቄ እንዲሁም የስደት ቪዛዎች መታገድ ሂደቱን አስቸጋሪ ቢያደርገውም ህጋዊና የተሟላ ሰነድ ይዞ መቅረብ ግን አሁንም ቢሆን የተሻለ የማግኘት እድልን ክፍት ያደርገዋል። ዋናው ነገር መረጃዎችን በጥንቃቄ መከታተልና በአግባቡ መዘጋጀት ነው። የዛሬው መረጃችን ይህንን ይመስል ነበር። ለመሆኑ እናንተ ስለዚህ አዲስ የአሜሪካ የቪዛ ህግ ምን ታስባላችሁ? በተለይ እስከ 2.5 ሚሊዮን ብር የሚደርሰው የቪዛ ማስከበሪያ ገንዘብ አግባብ ነው ትላላችሁ? ሐሳባችሁን በኮሜንት ላይ ጻፉልን። ቪዲዮ ጠቃሚ መረጃ እንደሰጣችሁ ካመናችሁበት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ማሳሰቢያዎችና መሰል አዳዲስ መረጃዎች በፍጥነት ለማግኘት ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው በሌላ አሪፍ ቪዲዮ እስክንገናኝ ድረስ ሰላም ይቆዩልን። ቻው።